እስከዛሬ ድረስ ስለ ሰዎች መጥፋት ብዙ ሰምታችሁ ሊሆን ይችላል። አፈና፣ ግድያ ወይም ሌላ። ዛሬ በብዙ ካሜራዎች በህዝብ መካከል ከታየች በኋላ በድንገት ልክ እንደ ጉም በሰከንዶች ውስጥ ድራሻ ለጠፋ ታዳጊ ብነግራችሁስ? ይገባኛል፣ ግራ ያጋባል፣ ግን እውነት ነው። አብራችሁን ቆዩ። 911, what's your emergency? እንደ አውሮፓውያን አቆጣጠር በ2016 በካናዳ ሳስካዎች ግዛት ውስጥ የምትገኘው ዮርክተን የተባለች ከተማ በአንድ አስደንጋጭ ክስተት ታወቀች። የ16 ዓመቷ ሚካኤላ ባሊ በጠዋት ትምህርት ብላ እንደወጣች አልተመለሰችም። ሚካኤላ ምን አጋጠማት? የካናዳን ሕዝብ ያስደነገጠው ነገርስ ምንድን ነው? ታሪካችን የሚጀምረው እንደ አውሮፓውያን አቆጣጠር ሚያዝያ 12 2016 ላይ ነው። ሚካኤላ ባሊ የ16 ዓመት ታዳጊ ስትሆን ከአያቷ ጋር የምትኖር በትምህርቷም ጎበዝና ከሰዎች ጋር የምትግባባ ይሄን የሚባል ጠላት የሌላት ሁሉ ወዳጅ የሆነች ሰው ናት። ነገር ግን ሚካኤላ ባሊ እንደ አብዛኛው የዘመኑ ታዳጊ አንድ ችግር ነበረባት። በቤቷ ውስጥ ስትሆን ከሰው ጋር ከማውራት ይልቅ በስልኳ ላይ የምታጠፋው ጊዜ ይልቅ ነበር። እንደ ኢንስታግራም፣ ስናፕቻት እና ኪክ የተባሉ ማህበራዊ ሚዲያዎች ላይ ከተለያዩ ሰዎች ጋር በማውራት ነበር ብዙ ጊዜዋን የምታጠፈው። ነገር ግን በአንድ ቀን እንደተለመደው ትምህርት ብላ በወጣችበት በዚያው ቀረች። ከመጥፋቷም በላይ ደግሞ ብዙ ሰዎችን ያስደነገጠው በብዙ መንገድ ካሜራዎች ታይታ በደቂቃዎች መሰወሯ ነው። የት ገባች? በዚያች ዕለትስ ምን አጋጠማት? እንመለከታለን። ሚካኤላ ባሊ እንደተለመደው ሚያዝያ 12 ጠዋት በትምህርት ቤት አውቶቡስ ተሳፍራ ትምህርት ቤት ደረሰች። ነገር ግን ሚካኤላ ብዙዎችን ያስገረመ ነገር አደረገች። ክፍል ከመግባት ይልቅ የትምህርት ቤቱን የጀርባ በር መውጫ ተጠቅማ በድብቅ ወጣች። ያቺ ትምህርት የምትወድ ጎበዝ ልጅ ምን አጋጠማት? የሆነ የተደበቀ ምስጢር ቢኖራት እንጂ ይህንንም ስታደርግ በትምህርት ቤቱ ካሜራ ላይ ትታያለች። ከዚህ ሰዓት ጀምሮ የተካሄደው እያንዳንዱ እንቅስቃሴዋና በካሜራ የተመዘገቡ ምስሎች መርማሪዎችን እስከ ዛሬ ድረስ ግራ እንዳጋቡ ናቸው። ሚካኤላ ባሊም በዕለቱ ወደ ቤት ሳትመለስ ቀረች። አያቷም በማግስቱ ለፖሊስ የልጅ ልጃቸው እንደጠፋች አመለከቱ። ፖሊስም ሚካኤላ ባሊ ለማግኘትና እንቅስቃሴውን ለመከታተል እንዲያመቸው ስልኳን በመጥለፍ ለመከታተል አሰቡ። ከዚያም የስልኳን እንቅስቃሴ ሲከታተሉ ስናፕቻት እና ኢንስታግራም ላይ ከብዙ ሰዎች ጋር እንደምታወራ ለማወቅ ቻሉ። በተለይም ኪክ በተባለ የማህበራዊ ድረገጽ ላይ ማንነታቸው ከማይታወቁ ሰዎች ጋር ታወራ እንደነበር ደረሱበት። እንዲሁም ሲቢኤስ ኒውስ በተባለ መገናኛ ሚዲያ እንደዘገበው ሚካኤላ በዮርክተን በነበራት አንዳንድ እንቅስቃሴዎቿ አጠራጣሪ እንደሆኑና የተለያዩ ሰዎችን ለማግኘት መሞከሯንና ገንዘብ ለማግኘት ወደ ባንክ መሄዷን ማወቃቸውን እንዲሁም ሬጂና ወደ ተባለ ቦታ ለመዝናናት ልትሄድ ማሰቧን ጓደኞቿን መማከሯን ዘገባ ወጣ። የሚካኤላ ባሊ የጠፋችበት ዕለት እንቅስቃሴዋን ብንመለከት ከስልኳ በተገኘ መረጃ ጠዋት ላይ ለአንድ ጓደኛዋ ገንዘብ ከባንክ መውጣት እንደምትፈልግ መልእክት መላኳን ለማወቅ ተቻለ። ጓደኛዋም ትንሽ ቆይቶ ከ2 ሰዓት በፊት ባንክ እንደማይከፈት ገለጸላት። ከዚያም አያቷ እንደገለጹት ጠዋት 2 ሰዓት ላይ ከቤት ወደ ትምህርት ቤት ለመሄድ ወጣች። ቀጥሎም ፖሊስ ዋይፋይ ሪከርድን አይቶ እንዳረጋገጠው የሚካኤላ ስልክ ከ2 ሰዓት ከ8 ደቂቃ ጀምሮ እስከ 2 ሰዓት ከ26 ከትምህርት ቤቱ ዋይፋይ ጋር ስልኳ ተገናኝቶ እንደነበር አረጋገጠ። ቀጥሎም 2 ሰዓት ከ26 ላይ ትምህርት ቤቱን በጀርባ በር ለቃ ስትሄድ በትምህርት ቤቱ ካሜራ ላይ ትታያለች። ፖሊስም የስልኳን ጂፒኤስ በመከታተል እንዳረጋገጠው ሚካኤላ ከ2 ሰዓት ከ50 እስከ 2 ሰዓት ከ55 በባንክ ቤት እንደቆየችና ከባንክም $55 እንዳወጣች ለማወቅ ችለዋል። የሆነ ልትሄድበት ያሰበችው ቦታ ያለ ይመስላል። አሊያም ሌላ ነገር ምን ይሆን? ቀጥሎ 3 ሰዓት ላይ ወደ አንድ ካፌ በመግባት ተቀምጣ ስልኳን ስትጠቀም በካሜራ ላይ ትታያለች። በካሜራውም ላይ ስልኳን ስትጠቀም ትታያለች። ከሆነ ሰው ጋር በጽሑፍ መልእክት እያወራች ያለችም ይመስላል። ሚካኤላም በካሜራው ላይ እንደምትታየው በተደጋጋሚ ወደ መግቢያው ስትመለከት ትታያለች። የሆነ እየጠበቀች ያለችው ሰው ያለም ይመስላል። ቀጥሎም ለ13 ደቂቃዎች ያህል ከቆየች በኋላ ካፌውን ለቃ ወጣለች። ከካፌው ስትወጣም ቦርሳዋን ስትሸከም ቦርሳዋ ውስጥ የሆነ ከባድ ነገር ያለ ይመስላል። ቦርሳውን በጉልበት እንደተሸከመችው ያስታውቃል። በውስጡ የሆነ የያዘችው ነገር ያለ ይመስላል። በነገራችን ላይ ቦርሳውን ከትምህርት ቤት ጀምሮ ተሸክመው ነበር። ቀጥሎም አንድ የሚካኤላ ጓደኛ እንደተናገረችው ሚካኤላ
በተደጋጋሚ ከመደበኛ ቦርሳ ውጪ ሌላ ተለቅ ያለ ሻንጣ መሰል ቦርሳ ይዛ እንደምትመጣ ቃሏን ሰጠች። ቀጥሎም ከደቂቃዎች በኋላ ተመልሳ ወደ ካፌው ስትገባ ትታያለች። በዚህ ጊዜ ሌላ መቀመጫ ላይ ነበር የተቀመጠችው። ስልኳንም እያወራች ነበር። ስልኳን አውርታ እንደጨረሰችም ከሆነ ሰው ጋር በስልኳ መልእክት መጻጻፍ ጀመረች። እሷም እርዳታ ፈልጋል በማለት መልእክት መላኳን ፖሊሶች ለማወቅ ቻሉ። ሚካኤላም ለቀጣዮቹ 30 ደቂቃዎች እዛ ቦታ ላይ ቆየች። በዚህ ሁሉ ጊዜ ስልኳን እየተጠቀመች ነበር። በተደጋጋሚም በመስኮት ወደ ውጪ ትመለከት ነበር። ካፌውንም ዙሪያውን እያማተረች ነበር። ቀጥሎም ተወው በቃ አስተካክየዋለሁ ብላ መልእክት ላከች። ቅድም ለላከችው ሰው መልሳ የላከችው ይመስላል። ቀጥሎም 4:25 ላይ ስልክ እያወራች ካፌውን ለቃ ወጣች። ከዚያም ከአንድ ደቂቃ በኋላ ተመልሳ ገባች። በዚህ ጊዜም በመስኮት ወደ ውጪ የተመለከተችና ካፌውን እያማተረች ነበር። የምትጠብቀው ሰው ያለ ይመስላል። በመቀጠልም ሚካኤላ ስልኳን በመዝጋት በቅርቧ ተቀምጣ ወደ ነበረች ሴት ሄዳ አብራት ተቀመጠች። ፖሊሶች እንደሚሉት ከሆነ ሚካኤላ ከሴትየዋ እርዳታ ለመጠየቅ ወደ እሷ ሄዳለች። የሆቴል ክፍል በስሟ እንድትይዝላት እንደጠየቀቻትና ሴትየዋም ምክንያቱን ሳታቅ ጥያቄዋን እንደማትቀበላት እንደገለጸችላት ይናገራሉ። ሚካኤላም ሴትየዋን ካናገረቻት በኋላ ወደ ቦታዋ በመመለስ ስልክ ደውላ ካፌውን ለቃ ወጣች። ከዚያም ከ4:45 እስከ 5:55 ድረስ የት እንደነበረች ለማወቅ አልተቻለም። ከደቂቃዎች በኋላ ሚካኤላ መልእክት መላኳ ታወቀ። መልእክቱም ምሳ ሰዓት ላይ እንገናኛለን የሚል ነበር። 6 ሰዓትም ላይ ወደ ትምህርት ቤት ተመልሳ ስትገባና 2 ጓደኞቿን ማናገሯ ታወቀ። እሷም ለጓደኞቿ ወደ ሬጂና ለመዝናናት እንደምትሄድ ነግራቸው ተመልሳ ወጣች። እነሱም እንዳረጋገጡት ለጊዜው ሚካኤላ 2 ስልክ መያዟን ለፖሊስ ተናገሩ። ቀጥሎም ሚካኤላ በአቅራቢያው ወደሚገኝ ባስ ማቆሚያ በመሄድ 7 ሰዓት ላይ ምሳ መብላቷንና ከ7:45 ላይ ቦታውን ለቃ መሄዷ ታወቀ። ከዚያም ከ20 ደቂቃዎች በኋላ የሚካኤላ ስልክ ከክትትል ውጪ ሆነ። ስልኳም ዝግ ሆነ። ከዚያም በነጋታው ሚካኤላ መጥፋቷን ለፖሊስ ጥቆማ ደረሰው። ሚካኤላም ደብዟ ጠፍቶ ምንም ሳይሰማ ወራቶች አለፉ። የሚካኤላ ስልክና ማህበራዊ ሚዲያ ምንም አይነት እንቅስቃሴ አልነበረው ከአንድ አጋጣሚ በስተቀር። ከወራት በኋላ የሚካኤላ ማህበራዊ ሚዲያ ላይ አንድ መልእክት መጣ። መልእክቱም መታየቱን አረጋገጡ። የሚካኤላ ስልክ ራሷ ጋር ካልሆነ ወይም ደግሞ ሌላ ሰው ጋር ካልሆነ መልእክቱን ማን ተመለከተው? ቀጥሎም በእሷ ስም ሌላ ኢንስታግራም አካውንት ተከፈተ። በመቶዎች የሚቆጠሩ ተከታዮች አሉት። ነገር ግን ምንም አይነት ፎቶ የለውም። ተላይኔ ወይም ባዮ ላይ ቻው የሚል አስገራሚ ጽሑፍ ተጽፎበታል። በዚህ ሁኔታ ወራቶች አለፉ። ፖሊሶችም ምንም አይነት ፍንጭ አላገኙም ነበር። ከዚያም ስለ ሚካኤላ መጥፋት 3 መላምቶችን አስቀመጡ። አንደኛው የማህበራዊ ሚዲያ አጭበርባሪዎች ሰለባ ሆና ይሆናል የሚል ነው። ሚካኤላ በኢንተርኔት ከተዋወቀችው ሰው ጋር አብራ ለመሄድ አቅዳ ያ ሰው ከተማዋ ድረስ መጥቶ እንደወሰዳትና ስልኳን አጥፍቶ ይሆናል ብለው አሰቡ። ሲወስዳት ያልታየችውም ካሜራ የሌለበት ቦታ ጠብቋ ሊሆን ይችላል ብለው ያስባሉ። ሁለተኛው መላምታቸው በራሷ ፈቃድ አዲስ ህይወት መኖር ለመጀመር ጠፍታ ይሆናል ብለው ያስባሉ። አንዳንድ ሰዎችም በህይወት እንዳለችና ስሟን ቀይራ በሌላ ግዛት እየኖረች እንደሆነ ይናገራሉ። ነገር ግን የ16 ዓመቷ ልጅ ያለ ገንዘብ ያለ ማህበራዊ ዋስትና ለ10 ዓመታት ያህል ተደብቃ መኖር መቻሏም መላምታቸውን ውድቅ ያደርጉባቸዋል። ሶስተኛው መላምታቸው ደግሞ በሰዎች ዝውውር ወጥመድ ውስጥ ገብታ ይሆናል ብለው አስበዋል። ሚካኤላ ባስ ማቆሚያ ላይ በነበረችበት ወቅት በወንጀል ቡድኖች ተታላ ተወስዳ ይሆናል የሚል ስጋትም አለ። ነገር ግን ለእነዚህ 3 መላምቶች ምንም አይነት ማረጋገጫ ፍንጭ አልተገኘም። ሚካኤላ ባልም ከጠፋች 10 ዓመታት አልፈዋል። ነገር ግን እስካሁን የት እንዳለች የሚታወቅ ነገር የለም። የሚካኤላ አያትም የልጄ ማስታወሻ ተመጣ ይሆን እያሉ ውጭውን እያሉ 10 ዓመታት አለፉ። ፖሊስም ሚካኤላን ላገኘም ሆነ የት እንደምትገኝ ለጠቆመ $25,000 ሽልማት ቢያዘጋጅም እዚህ ናት የሚል ሰው አልተገኘም። የሚካኤላ ታሪክ የሚያስተምረን ነገር ቢኖር ሰዎች በኢንተርኔት ዓለም ውስጥ ተደብቀው መልካምና ጥሩ መስለው ታዳጊዎችን ሊያጠምዱና ሊጎዱ እንደሚችሉ ማስተማሪያ ነው። እናም ልጆቻችሁን ስልካቸው ላይ ምን እንደሚያዩ፣ ከማን ጋር እንደሚያወሩ በየጊዜው መከታተል እንደሚያስፈልገን ነው። ለመሆኑ በእናንተ አስተያየት ሚካኤላ በጠፋችበት ዕለት ያረገቻቸው እንቅስቃሴዎችና ከባንክ ብር ማውጣቷ ለመጥፋት አቅዳ ከቤት እንደወጣች ያሳያል ወይስ አጋጣሚ ነው ትላላችሁ?
አስተያየታችሁን በኮሜንት አስቀምጡልኝ እያልኩ ታሪኩን ከወደዳችሁት ላይክ እና ሰብስክራይብ በማድረግ ለብዙዎች አድርሱልኝ እያልኩ በቀጣይ በሌላ አሪፍ ታሪክ እስከምመጣ ድረስ መልካም ጊዜ ይሁንላችሁ። 911, what's your emergency?